በዚህ የፊልም ሪቪው ላይ የደም መፋሰሶችና የጭካኔ ትዕይንቶች ስለሚኖሩ እድሜያችሁ ከ18 ዓመት በታችና የፎቢያ ህመም ያለባችሁ ሰዎች ይህንን የፊልም ሪቪውን እንድትመለከቱት አይመከርም። ፊልሙም ሲጀምር አንድ የማፊያ ቡድን መሪን እያስመለከተን ነው። ንቅሳትም እየተነቀሰ እያለ አንድ መልእክት በፖስታ ይመጣለታል። የእሱም ታዛዥ ፖስታውን ሲከፍተው ጥቁር አሸዋ ብቻ ውስጥ ያገኛሉ። የሚነቅሰውም ሰውዬ ይህን ፖስታ መክፈት እንዳልነበረባቸውና ከዚህ በፊት እሱንም አጋጥሞት ልቡን ሲወጉት የእሱ ልብ በቀኝ በኩል ስለነበር እንደ አጋጣሚ ሆኖ እንደተረፈ ይነግራቸዋል። እነሱ ግን የምን ኒንጃ እያሉ ሙድ እየያዙበት እያለ ይሄ ይከሰታል። ብዙ ጥይት ቢተኩሱም ሊመቱት ግን አልቻሉም። የማፊያዎቹ መሪ ብቻውን ሲቀር በፍርሃት መደራደር ይጀምራል። ነቃሹ ግን ኒንጃዎች አይደራደሩም፣ ምክንያቱም እነሱ ሰው ሳይሆኑ ሰይጣኖች ናቸው ይለዋል። ነቃሹም ለኒንጃው ለ52 ዓመት ያክል ታሪክን ተናገርኩ፣ ነገር ግን ማንም ሊያምነኝ ፈቃደኛ አልነበረም ሲለው ኒንጃው ያለ ርህራሄ ይገለዋል። ከዛም ታሪኩ በርሊን ከተማ ውስጥ የሚገኘው ዋና ፖሊስ ጣቢያ ቢሮ ይወስደናል። በዛም ሚካ ኮሪቲ የተባለች መርማሪን ያስመለክተናል። ሚካም በኒንጃ ታሪክ ላይ ጥልቅ ፍላጎት ያላት መርማሪ ናት። እሷም ለአለቃዋ ህፃን ልጆችን እየወሰዱ ገዳይ አድርገው እያሰለጠኗቸው ነው፣ ዋናውን ግን ከገደልነው ሙሉ የኒንጃ ታሪክን እንዘጓለን ትለዋለች። ከዛ ትዕይንቱ ራይዞ ወደ ተባለ ግለሰብ ይወስደናል። አንዷም ሴት ወደ እሱ ጠጋ ብላ ፎጣ በማጠፍ እንዲያግዛት ትጠይቀዋለች። እሱ ግን ነቅቶባት ስለነበር የማንጎሳ አባል ነሽ ብሎ ይጠይቃታል። በዚህ ጊዜ እንደታወቀባት ሲገባት በቅድሚያ ጥቃት ትጀምራለች። የላውንደሪውን ባለቤት ሲመጣ የልብስ ማጠቢያ ማሽን ውስጥ ሞታ ያገኛታል። ራይዞም ቤቱ ከደረሰ በኋላ እቃዎቹ በየቦታቸው መሆናቸውን ቼክ ያደርጋል። ከዛም ምግብ ከተመገበ በኋላ ወደ ስልጠና ይገባል። ከዚህ በፊት ባዳበረው ልምድም ስፖርት መስራት ይጀምራል። በመሃል ግን በትውስታ ወደ ልጅነቱ ይሄዳል። በልጅነቱም እሱንና ሌሎች ወላጅ አልባ ልጆችን ወደ ኦዙኑ ጎሳ ተወስደው ነበር። የዛም ጎሳ መሪ ሎርድ ኦዙኑ ይባላል። እሱም ከልጅነታቸው አንስቶ ምንም ምህረት የማያሳዩና ህመምን የመቋቋም አቅም እንዲኖራቸው አድርጎ ነው ያሰለጠናቸው። አንድ ቀንም ራይዞ እግሩን አሞት እየተሰቃየ እያለ ክሪኮ የተባለችው አንዷ የጎሳ አባል ትመጣና መድኃኒት ታረግለታለች። ታሪኩም ትንሽ ወደፊት ይወስደንና ራይዞ እየተፋለመ ያስመለክተናል። አብሮትም ሲፋለሙ የነበረው ልጅ የእሳት ኳሱን በመጠቀም አይኑን ይመተዋል። ራይዞም አሞት ሲያቃስት አሰልጣኙ ይመጣና ይህ ህመም ወይም ስቃይ እንዳልሆነ በመናገር እጁን ሆድ ውስጥ በመክተት ለከፍተኛ ስቃይ እንዲዳረግ ያደርገዋል። አሰልጣኙ እስከ ነገ ድረስ በህይወት ከቆየ እድለኛ ነው በማለት ጥለውት ይወጣሉ። ታሪኩም ወደ አሁን ጊዜ መልሰናል። ሚካም ወደ አንዲት ሴት ቤት በመሄድ እሷ ማውራት ትጀምራለች። የሴትዮዋን ባል የኬጂቢ መርማሪ የነበረ ሲሆን ከሌላው ሰው በተሻለ ስለ ኒንጃዎች ያውቅ ነበር። ማን እንደገደለውም አልታወቀም ነበር። ሚስትየውም ለሚካ የባሏን ካዝና ከፍታ ትሰጣታለች። ሚካም በውስጡ የጥንት ብራናዎችን ያገኘች ሲሆን ከዛ በበለጠ ግን አንድ ካሴት ታገኛለች። እሷም ካሴቱን ከፍታ ስታጫውተው ራይዞን ትመለከተዋለች። ትዕይንቱ ወደ ራይዞ ያለፈ ታሪክ ይወስደናል። እሱም አይኖቹ ተሸፍኖ እየተደባደበ እያለ ይመታና ይወድቃል። አሰልጣኙ ሁሉንም ነገር በትኩረት ማዳመጥ እንዳለበት ይነግረዋል። በነጋታውም ክሪኮን ለማምለጥ እንዳትሞክር ያስጠነቅቃታል። እሷ ግን አሻፈረኝ በማለት ዛሬ ማታ ከኦዙኑ ጎሳ እንደምታመልጥ ትነግረዋለች። ማታ ላይም እሱን ትስመውና መንጠለጣያ መሳሪያን ተጠቅማ ታመልጣለች። ታሪኩም ወደ አሁን ጊዜ መልሰናል። አንድ ልጅ ለራይዞ በሲስተም ወረቀት ትሰጠዋለች። በውስጡ የነበረው የሚካ ፎቶ ሲሆን ከጀርባው ደግሞ ሙሉ ስሟ ከናድራሻው ተጽፎ ነበር። ሚካም ሰፈሯ ስትደርስ ሙሉ ቤቶቹ ማብራት ጠፍቶ ነበር። እሷም ኒንጃዎች በጨለማ መጥተው እንደሚያጠቁ ስላወቀች መፍራት ትጀምራለች። ባትሪም አብርታ ወደ ቤቷ ትገባለች። ለመሄድም ልብሷን እያዘጋጀች እያለ ሻንጣዋ ላይ አንድ ፖስታ ታገኛለች። ልክ መግቢያው ላይ እንዳሳያችሁ በዚህ ፖስታ ውስጥም የነበረው ጥቁር አሸዋ ነበር። ከዛም በቅጽበት ሁለት ኒንጃዎች መፋለም ይጀምራሉ። አንደኛውንም ከገደለው በኋላ እሷን መርዳት ብቻ እንደሚፈልግ ይነግራታል። ግን ብዙም ሳይቆዩ ሌሎች ተጨማሪ ኒንጃዎች ስለመጡ እቃዋን ጥላ ለመሸሽ ተገደደች። ታሪኩም ወደ ክሪኮ ይመልሰናል። እሷም ለማምለጥ ብትሞክርም መጨረሻ ላይ ትያዛለች። ከግንድ ጋርም ያስሯታል። የጎሳው ህግ ከሃጂ ገደል የሚል ስለነበር የስጋ ልጁን ብትሆንም አንዱን ልጅ ያዘውና ልቧ ላይ ወቅቶ ይገላታል። ራይዞንም አሁን ጊዜው እንደደረሰ ነግሮት ከአንድ ባለሀብት ላይ የእጅ ሰዓቱን እንዲያመጣለት ያዘዋል። ሰዓቱንም ከመጣው በኋላ ሊሰጠው ሲል ለራሱ እንዲወስደው ይነግረዋል። አሁን የኦዙኑ ጎሳ ለመባል የመጨረሻ ነገር እንደቀረው በመናገር አንዲት ሴትን ፊቱ ያመጡለትና ለማምለጥ ስትሞክር ተይዛ ነው። በህጉም መሰረት መሞት ስላለባት አንተ ግደላት፣ በዚህም ራስህን ታረጋግጣለህ ይለዋል። ራይዞ ግን እሷን በመግደል ፈንታ የአሰልጣኛቸውን ፊት ይቆርጠዋል። አሰልጣኙም በንዴት እንዲገሉት ያዛቸዋል።
ራይዞም አብዛኞቹን ቢገላቸውም በቁጥር ግን ብዙ ስለነበሩ ይቆራረጡትና ከፎቁ ላይ ይጥሉታል። እሱም ከፎቁ ላይ ወርቆ ውሃ ላይ በማረፉ ነበር ሊተርፍ የቻለው። መርማሪዋም ከራይዞ ጋር ታመልጥና የተፈጠረውን ነገር ለስራ አጋሯ ደውላ ትነግረዋለች። እሱም ልታምነው እንደምትችል ይነግራታል። ራይዞ ጋር ከመጣች በኋላ ግን ከሌሎች ፖሊሶች ጋር በመሆን ይይዛቸዋል። ራይዞንም ይይዙትና እንዳያመልጥ በማለት ትልቅ ፓውዛ ያበሩበታል። እሷም ከስራ አጋሯ ጋር ተነጋግራ ለራይዞ ሄዳ ትንሽ ቆይታ ማብራቱን እናጠፋዋለን፣ አንተ በፍጥነት ማምለጥ አለብህ ስትለው እሱ ጊዜው እንደረፈደና ቀድሞውም እዚህ እንደደረሱ ይነግራታል። ሚካም ከፖሊሱ ላይ ቁልፉን ታነሳና ካቴናውን ትፈታለታለች። አብዛኞቹን ቢገላቸውም ነገር ግን በቁጥር ብዙ ስለነበሩ በጣም ያደክሙታል። ሚካም ቤቷ ወስዳ ካስተኛችሁ በኋላ ጂፒኤስ ትሰጧለች። ኒንጃዎቹም እሱን መተው ይወስዱታል። በመንገድ ላይም እያለ በተማረው ልዩ ጥበብ ራሱን ማዳን ይጀምራል። እዛም እንደደረሰ በኦዙኑ ጎሳ ሕግ መሰረት ለካጂዎች እንደሚደረጉት አድርገው ሊገሉት ሲል ፖሊሶች ጂፒኤሱን ተጠቅመው እዛ ይደርሳሉ። ኒንጃዎቹም ጨለማን ተገን አድርገው እንዳያመልጡ በሚል ትልቅ ፓውዛና የብርሃን ፈንጂ ያበሩባቸዋል። በዛውም አብዛኞቹን ኒንጃዎች ይገሏቸዋል። ራይዞም በፊት ፍቅረኛውን ገሉበት የነበረው ልጅ እዛው በአሰቃቂ ሁኔታ ይገለዋል። በስተመጨረሻም ከራሱ አሰልጣኝ ጋር ወይም ከሎርድ ኦዙኑ ጋር ይጋጠማል። ራይዞንም በጣም ይጎዳዋል። ሊገለው ሲል ግን ሚካ ትመጣና በጥይት ትመታዋለች። እሱም ተሰልቦ መጥቶ ከኋላዋ ይወጋታል። ራይዞም በንዴት ተነሳስቶ የራሱን አሰልጣኝ ቴክኒክ በመጠቀም መላ አካላቱን ቆራርጦ ይገለዋል። ሚካም እንዳጋጣሚ ሆኖ ልቧ የሚገኘው በቀኝ ደረቷ ላይ ስለነበር ተረፈች። ራይዞም ጣሪያ ላይ ሆኖ መልክዓ ምድሩን እየተመለከተ ፊልሙ ይጠናቀቃል።